ግል ነው ብዬ አላስብም። በወሰን በግል ንብረት ተጣልተን አይደለም። በፖለቲካ ጉዳይ ነው። ጉዳዩ ፖለቲካዊ ነው። በተቻለ መጠን ተቻችለን ብንሄድ በተቻለ መጠን ተደማምጠን ብንሄድ የተሻለ ነው ባይደኝ። አሁንም ቢሆን የማራምደው ድሮም ሜይቢ ሐሳቤን በአግባቡ አላስረዳው ሊሆን ይችላል። ሜይቢ ሐሳቤን በአግባቡ አላዳመጡ ይሆናል እንጂ እኔን በግል የሚጠላኝ ሰው አለ ብዬ አላስብም። አሁንም ሐሳቤን በተሻለ መልኩ ለማቅረብ ሞክራለሁ። በተሻለ መልኩ ቢያዳምጡኝ ብንደማመጥ ደስ ይለኛል። አብዛኛውን ጊዜ ደግሞ በማዳመጥ ነው እያሳለፍን ያለ ነው። ሆፕፉሊ ቢፎር ኢት ቢካም ቱ ሌት የሐሳብ መዋጮ አድርገን ህዝባችንን ከመከራ ለማትረፍ እንችላለን የሚል ተስፋ አለኝ። የመሳሪያ አንስቶ የሚታገለውን አትቃወምም። ሰው እኮ የመሳሪያ ፍቅር የለውም። እዛ ሀገር እንደናንተ ሀገር እንደ ቴክሳስ ደልቶት የጠመንጃ መብትን ይዞ አይደለም ጫካ የገባው ሰው። ሪፐብሊካን አይደለም የኛ ሀገር ህዝብ ሰውን ጫካ ያስገባው ከንጉሱ ዘመን ጀምሮ እስከ ዛሬም ድረስ ወጣትን ከቤቱ ገፍቶ ወደ ጫካ ያስገባው ብረት እንዲያነሳ ያደረገው። በትግራይ ብንወስድ ትላንት የተከበሩ ጀነራሎች ሀገር ሲመሩ የነበሩ ጀነራሎች የታንጣለለ ቪላቸውን ትተው ጫካ የገቡት የጠመንጃ ሱስ ስላላቸው አይደለም። 45 ዓመት ጠመንጃ ውስጥ ነበሩ። ያ አይደለም አዛውንት የሆኑ እንዳያቸዋቸው። ጠመንጃ ያማዘዘው የፖለቲካው መበላሸት ነው። የፖለቲካ ምህዳሩ መዘጋት ነው ወጣቱንም አዛውንቱንም ወደ ጫካ ያስገባው። ስለዚህ እኔ መሳሪያ ያነሳን የኔ ምርጫ መሳሪያ ማንሳትም ባይሆን መሳሪያ ያነሳን ማውገዝ ለሀገር ለህዝብ ይጠቅማል ብዬ አላስብም። ከዛ ይልቅ የተሻለው መንገድ ማሳየት በመንግስትም ላይ በታጠቀው ኃይሎች ላይም በተቻለ መጠን ወደ ጫካ ያስገባው የፖለቲካ ችግር ተቀርፎ ወደ ጠረጴዛ ዙሪያ እንዲመጡ መምከሩ የተሻለ ነው። ምክንያቱም እኔ በማውገዜ የሚመጣ ለውጥ የለም። የኢትዮጵያ መንግስት ምንድነው የምትመክረው? ቅድም በአፋን ኦሮሞ እንዳልኩት መንግስት አንዱ ማድረግ ያለበት ትልቁ ባለፈው 4 ዓመት የሄደበት መንገድ ትክክለኛ እንዳልሆነ ባለፈው 4 ዓመታት የተሄደበት ሂደት ሀገርን ኢንቴንሽናቸው ምንም ይሁን ምን ኢትዮጵያን እናበለጽጋለን ብለው ከሆኑ የሄዱበት መንገድ ኢትዮጵያን ያፈራረሰ ያደከመ በህዝቦች መካከል ያለው ቅራኔ ወደ ጠላትነት እንዲገፋ ያደረገ የመንግስትን አቅም በጣም ያዳከመ ቅድም ስገልጸው ነበር። የመንግስት ኮንትሮል ኦቨር ሚንስ ኦፍ ቫዮለንስ በጣም ተዳክሞ የተለያዩ ፖኬትስ ኢመርጅ እያደረጉ ሀገር በከፍተኛ አደጋ ላይ የጣለ መሆኑን መገንዘብ ነው። ምክንያቱም የታመመ ሰው መጀመሪያ መቀበል ያለበት ታመም ያለው የሚለው ነው። ከዛው ስለመውጣት ከዚህ በሄድንበት መንገድ መሄድ እንደማያዋጣና ወደ ኋላ መመለስ ከዚህ ውስጥ አንዱ ጦርነት ማቆም አለበት መንግስት። ከእንግዲህ በኋላ በጦርነት የሚመሰረት ስርዓት የለም። በጦርነት እምትመታ የበለጸገች ኢትዮጵያ አትኖርም። በሰሜኑ ከህዋት ጋር የተወሰነ ሴንስለስ እኮ 100 ማንሞላ ሰዎች ልንፈታው የምንችለው ችግር በ100 ሺዎች እንዲያልቁ አደረገ። በሰሜኑ አሁን አትሊስት እርዳታ እንዲገባ መደረጉ በአፋጣኝ ሰርቪሶች ሪስቶር እንዲደረጉ ወደ ጦርነት ያስገቡ የፖለቲካ ልዩነቶች ወደ መፍታት መሄድ ያስፈልጋል። ጦርነቱ ግን በሰሜን ብቻ አይደለም ያለው። በኦሮሚያ፣ በቤኒሻንጉል፣ በጉሙዝ፣ በደቡብ ውስጥ ብዙ አይነት ጦርነቶች አሉ። እነዚህን ጉዳዮች በጦርነት እንፈታለን ማለት የባሰ ነገሮችን ማባባስ ስለሆነ ሀገራዊ የሰላም ጥሪ በማድረግ
ከሁሉም ቡድኖች ጋር ተኩስ ወደ በማቆም ወደ ጠረጴዛ ዙሪያ እንዲመጡ ማድረግ የመንግስት ትልቁ ኃላፊነት ነው። የህዝብም ጫና መሆን ያለበት አንዱን ቡድን ደግፎ አንዱ ላይ እሳት ማቀጣጠል ሳይሆን ጫና በማድረግ ጦርነት ቆሞ ህዝብና ሀገር እንዲተርፍ ማድረጉ የሚበጅ ይመስለኛል። ከዚሁ ጋር ተያይዞ አንተም ላነሳው ለሌሎቹም ይህን ፕሮግራም ለሚከታተሉ ማስተላለፈው መልእክት አለ። አንድ የተለመደ ነገር አለ። አሁን የኦሮሞ መሞት ይቁም፣ የአማራ መሞት ይቁም፣ የትግራይ መሞት ይቁም ይባላል። ይቁማው። ነገር ግን የኦሮሞ መሞት ቆሞ የአማራ መሞት ሊቀጥል አይችልም። የአማራ መሞት ቆሞ የትግራይ መሞት ሊቀጥል አይችልም። ጥያቄያችን መሆን ያለበት የሁሉም መሞት ይቁም ነው። አንድ እሱ ነው። ሁለተኛ we must admit as a society ኦሮሞ እየሞተ ከሆነ ትግሬ እየሞተ ከሆነ ጉሙዝ እየሞተ ከሆነ who is killing us እየተገዳደልን ነው ማለት ነው። ምክንያቱም ከማርስ ኤሊያኖች መጥተው እየገደሉን አይደለም። አብዛኛው የምናየው መገዳደል እርስ በርስ እየተደረገ ነው። ሲቪል ዋር የምንለው ለዚህ ነው። አንደኛ እየተገዳደልን መሆኑን እኛ ብቻ ቪክቲም አይደለንም። ኦሮሞ ብቻ ቪክቲም አይደለም፣ አማራ ብቻ ቪክቲም አይደለም፣ ትግሬ ብቻ ቪክቲም አይደለም፣ ሌላውም ቪክቲም ብቻ አይደለም። we are victims and perpetrators at the same time። ስለዚህ ጥያቄው መሆን ያለበት የአንድ ቡድን መሞት ይቆም ብቻ ሳይሆን የሁሉም መሞት መቆም አለበት። ኦፍ ኮርስ የነኚህ ግድያዎች በማስቆም የመንግስት ኃላፊነት ትልቅ ቢሆንም አይ ዶንት ቢሊቭ መንግስት ብቻውን ሊያስቆመው የሚችለው አይመስለኝም። እዛ ሀገር ያለውን ችግር አንደኛ የመንግስት ካፓቢሊቲ በጣም ደክሟል። በተለይ ዳያስፖራ እባካችሁ ይሄ እኮ it's not a game። ኢትዮጵያ ውስጥ እየሆነ ያለው ነገር ጨዋታ አይደለም፣ ፖለቲካ አይደለም፣ የእርስ በርስ ፍጅት ነው። እየሞተ ያለው ወታደር አይደለም። ወታደር ቢሞት ችግር ወታደር ራሱ እንዲሞት አልፈልግም። እኔ የህወሓት ወታደር እንዲሞት አልፈልግም። የፌደራል መንግስት ወታደር እንዲሞት አልፈልግም። የኦሮሞ ነጻነት ሰራዊት እንዲሞት አልፈልግም። ወንድሞቼ ናቸው። ከወታደር ያለፈ እያለቁ ያሉት በቀለ ቅድም እንዳለው ሴቶች ናቸው፣ ህፃናቶች ናቸው፣ ገበሬዎች ናቸው። ምንም ውስጥ የሌሉ ምስኪን ነው እያለቀ ያለው። በዳያስፖራም በተለያየ ቦታ ያሉ ሚዲያዎች ለዩቱብ ሽቀላ ተብሎ የሚደረጉ ቅስቀሳዎች መቆም መቻል አለባቸው። it is essential። look እዛ አገር እየሆነ ያለው ነገር ይሄ ጦርነቶች ካልቆሙ ሩዋንዳን የሚያስንቅ ሲሪያን የሚያስንቅ በጣም አስጠሊ ዘግናኝ የሆነ እልቂት እየመጣ ነው። nobody will win። አማራ አይሸነፍም፣ ኦሮሞ አይሸነፍም፣ ትግራይ አይሸነፍም። it's a lose war። ስለዚህ በተለይ በሶሻል ሚዲያ እና በሚዲያው ላይ ያሉ ወንድሞቻችን የራሳቸው ብሔር መሞትና መገደልን መኮነን አንድ ነገር ነው። ከዛ አልፎ ግን ሪቬንጅ የበቀል እርምጃ እንዲወሰድ መቀስቀስ የራስን ብሔር የባሰ ማጋለጥ ነው። ስለዚህ በተቻለ መጠን እኔ መማጸነው ፕሊዝ የውጭው ኃይሎች የእግር ኳስ ቲም እንደሆነ ይመስል ያጨበጭቡልናል፣ ዱላ ሲያልቅልብን ያቀብሉናል። የኛው ደግሞ በተለያየ ቦታ ያለው ሴፍ ሄቨን ውስጥ እየተቀመጠ እየነደደ ባለ ሰዓት ላይ ቤንዚን ያርከፈክፋል። people's life are at stake። Syria was one of the fastest growing country in the Middle East። ዛሬ በእኛ ከተሞች ስትሪት ላይ ይለምናሉ። የስቴት መፍረስን ብዙ ትችት ያነሳብኛል ከኦሮሞቹ። ኮላፕስ ኦፍ ስቴት በተለይ መልቲናሽናል መልቲ ኤትኒክ መልቲ ሪሊጂየስ በሆነ ሀገር ውስጥ የማያልቅ የማያባራ
ማይክሮ ኮንፍሊክቶችን ይፈጥራል። አሁን እየሄንበት ያለ ነው። በፍጥነት ቀልብ ገዝተን ይሄ እነዚህን ጦርነቶች አቁመን ወደ ውይይት ካልመጣን ከፍተኛ አደጋ ውስጥ የምንገባው። ስለዚህ ውጪ ያላችሁ ለህዝባችሁ መብት ታገሉ። የህዝባችሁ መብት ስትታገሉ ግን ፕራዮሪቲ ያንድን ቡድን አሞግሶ ሌላውን በማንኳሰስ በማሳነስ ሳይሆን የሰዎች ሰብአዊ መብት እንዲከበር let me repeat it የአማራ ግድያ ቆሞ የኦሮሞ ግድያ ሊቀጥል አይችልም። የኦሮሞ ግድያ ቆሞ የአማራ ግድያ ሊቀጥል አይችልም። ግድያ ከቀጠለ ሁላችንም ነው የምንሞተው፣ ሁላችንም ነው የምንገዳደለው። በእነዚህ ግድያዎች ደግሞ ሁላችንም ተሳታፊ ነን። ይሄንን በመረዳት በተቻለ መጠን ሰላም ለሀገራችን እንዲመጣ፣ ሰላም ለህዝባችን እንዲመጣ ሁሉም የጋራ ስራ መስራት I cannot emphasize enough የሚታየኝ እኔ I cannot emphasize enough the danger that is coming ቱንታ ዱሪሚቲ isinis oromo wayna mafana marat injeen rasini debiya duuti oromo adabattu adabattu duuti oromo qofarra adabachu ndandeesu duuti oromo rakka adabattu qobar banu taate tigre rakka adabatu gafachu dandau qabna amara rakka adabatu gafachu dandau qabna akka durimiti amma wal shakkin wal sudan akkamale hammate wan demu humni ala heddu keessa wan jiru aarin dallanzuun heddu waan jiruuf oromoon bakka takkatti yoo dhumate bakka biraatti amaaraa dhumata, amaarri bakka takkatti yoo dhumate tigreet bakka biraatti dhumata. Mee laala waggaa lama dura yeroo Tigraay irratti duulli godhamaa ture nama hedduutu harka dhaafii ture, lolli sun hin turre amaaraaf Affaar seenee isu deebi'e. Kanaaf saba keenya osoo qabsooynu uummata keenya osoo dubbannu sabaaf sablammii biraa badnuti hedduu dhalleedha. ummata gumusfaa fudhadhaa lafarraa duwwoomaa jira. Kanaaf hamma dandayametti keessattuu atakaaroon aktivistoota amaaraa wajjin godhamu laaffachuudha qaba isinitti himaani. Arraba dheerachuu baalagoota lamaa sadii ilaalanii lolaan hin taane saboota lamaan kana jidduu baasuun miidhaa guddaadha qaba. Amaarriif Oromoon akka malee ol keessa jira. Kaleessa mootota isaanirraa dhufaniin gadoo yoo qabaannes har'a wanni irra wayyaa godaannisa fayyisuu malee godaannisa walitti kakaasuun sirrii miti. Ummanni keenya walloo rakkoo keessa jira. Ummanni isaanii Oromiyaa keessa jiru rakkoo keessa seena. Kanaaf hamma dandayametti waan saboota jidduutti rakkoo uumu keessattuu nuti reefu isin jedha wal jidduu lolli amma deemaa jiru kun akka keenya nama miidhan qabu. Wal jidduu wal fixaa jira. Ollaanis walitti bu'aa deemna. Kanaaf hamma dandayametti qabsoo gootan keessatti advokasii gootan keessatti nagaa saba keessanii qabsaa. Bilisummaa uummata keessaniitiif qabsaa. Jibba saba biraarra godhamu immoo aarii tuttuqaa namoota gariitiin kaatanii ittiin seenina. Kanaaf hamma dandayametti na cinqiti anni dubbiin hamma dandayametti ni cinqabna. Kanaaf Rabbi nu haa gargaaru. Balaa uummata keenya fi biyya sanii dhufaa jirtu Rabbi nu haa hambisu. Nummoo hamma dandeenyetti ni tattaafanna. Nama nu dhaga'utti ni himna. Akkuma reefu Baqqalaan jedhe gama dippiloomaasiitiin gama ummataatiin dhiibbaa goonee mootummaan kun karaa hama ummataaf biyya san balaa hamatti geessaa jirurraa akka deebi'u itti himna, dhiibbaa irratti goona. Isinis nu gargaaran jaa galatooma. በአማርኛ እኔም ትንሽ ነገር ልበል ብዬ ነው። ጥያቄው ወደ እኔ ዳይሬክትድ የሆነ ባይሆንም እዛ አገር ኢትዮጵያ ውስጥ እየተደረገ ያለው ነገር አሁን እዚህ ሆናችሁ እንደምታዩት አይደለም። እሱ እንደተናገረው ነው። ለማየት ለመስማት የሚዘገንን ነው። እዛ ሀገር እየተደረገ ያለውን ጭካኔ መቼውም ሰምተን አናውቅም። በሌላ ሀገር ሆኖም አናውቅ።
ይሄ የሚሆነው ለምንድን ነው መሰላችሁ? በአብዛኛው እዚህ ሀገር ኖረው በሰለጠነ ሀገር ውስጥ እየኖሩ ልጆቻቸው በሰላም እየኖሩና ልጆቻቸውን እያስተማሩ በሰላም ወጥተው እየገቡ ነገር ግን ሌላው ህዝብ እዛ ያለው ድሃ ህዝብ እንዲባላ የሚያደርጉ ሚዲያዎች አሉ። እናንተ ወንድሞቼ እስቲ እንደው ከዛሬ ጀምሮ እንኳን ልብ ብላችሁ ተከታተሉ። አንድ ሚዲያ አለ እዚህ ሀገር ውስጥ ከተመሰረተበት ዕለት ጀምሮ ከኦሮሞ ውጪ አንድም ቀን ሌላ አጀንዳ ኖሮት የማያውቅ ሚዲያ አለ። የሚጠቀሟቸውን ቃላት ብታዩ ብታዳምጡ ሰው መሆናቸውን ትጠላላችሁ። እንደውም የዛ ቋንቋ ተናጋሪ ህዝብ በጣም ጥሩ ህዝብ ሆኖ ነው እንጂ ሌላውን ህዝብ በየሄደበት እየነከሰ በየሄደበት እየተላተመ እየተጣላ እንዲኖር የሚያደርግ ነው። የመጨረሻ የጭካኔ የመጨረሻ ዘግናኝ የሆኑ ቃላትን ነው የሚጠቀሙት። ሰው ሞተ እንኳን አይሎ ታረደ እንዲሆነ ሰው ከአፉ ለሚወጣው ነገር ኃላፊነት ባለበት ሁኔታ ነው። በተለይ ፖለቲከኛና ሚዲያ ላይ ያለ የሚሰራ ሰው እስቲ እንደገና ዞር ብላችሁ ያሳለፍናቸውን ጊዜያት ተመልከቱ። እኔም የተናገርኳቸውም ይህም ሰው የተናገረውን ነገር ውሰዱና እንደገና አዳምጡ እስቲ። ከየትኛውም ብሔር ያለን ፖለቲከኛ ወይም አክቲቪስት እከሌ እንደዚህ ብለን ተናግረን አናውቅ። እውነት ለመናገር ፈልጉና ብታገኙ ውሸት ነው በሉ። እነሱ ግን አንድ ቀን ስማችንን ሳያነሱ ውለው አድሩ። በማናቸውም ትንተና ውስጥ ስለ ኦሮሞ ፖለቲከኞች ጥላቻ፣ ስለ ኦሮሞ አክቲቪስቶች ጥላቻ ብቻ ነው የሚሰበከው ቀንና ሌሊት። ይሄን ሁሉ ችሎ ያ ህዝብ መኖሩ ራሱ እውነተኛ ሰላም ወዳድ ህዝብ ስለሆነ ነው። አገሪቱ ለምን እንዲህ አይነት ትርምስ ውስጥ ገባች ለማለትም አይቻልም። ቀንና ሌሊት እንደዚህ አይነት የጥላቻ ስብከት እየተሰበከ ምን ማድረግ ይቻላል? እኛ ምንችለውን በኃላፊነት እንወጣለን። ማንንም መሳደብ አንፈልግም። መብታችንን ግን ቅንጣት ታህል ለሰው አሳልፈን መስጠት አንፈልግም። መብታችንን ስናስከብር ደግሞ የሌላውንም ህዝብ መብት አንዲት ቅንጣት እንዲሸረፍ አንፈልግም። የጎረቤትን ሰላም አውቆ በሰላም መተኛት አይቻልም። ይሄንን በደንብ እናውቃለን። እኛ በሌላው ህዝብ መብት ኪሳራ የራሳችንን መብት የምናስከብር ሰዎች አይደለንም። ምክንያቱም እዚህ ያለ ኢፍትሃዊነት የትም ቦታ ላለ ፍትህ ጠንቅ መሆኑን ከነ ማርቲን ሉተር ኪንግ ንግግሮች የተማርንና የምንተገብር ሰዎች ነን። ሰው ምንም ነገር ይበል